ጤና ይስጥልኝ የኢትዮጵያ ሳተላይት ቴሌቪዥን ተመልካቾችና አድማጮች ዋሽንግተን ዲሲ ከሚገኘው ኢሳት ስቱዲዮ የሰዓቱን ዜና ይዤ ቀርብ ያለው ብርታዊት ግርማይ ነኝ። የታሪካዊ ቅዱስ ላሊበላ አብያተ ክርስቲያናት አስተዳዳሪ የነበሩት ቆሞስ አባ ወልደ ትንሳኤ አባተ በመንግስት ጣልቃ ገብነት ከሀገር መሰደዳቸውን ገለጹ። የላሊበላ አብያተ ክርስቲያናት ሰበካ ጉባኤ በመንግስት ባለስልጣናትና በብአዴን ካድሬዎች ቁጥጥር ስር መውደቁንም ለኢሳት በሰጡት ቃለ ምልልስ አመልክተዋል። መሳይ መኮንን ተጨማሪ አለው። አስተዳዳሪው ቆሞስ አባ ወልደ ትንሳኤ አባተም ወልቃይት የትግራይ ነው በሚል ለህዝቡ እንዲያስተምሩ ግፊት ይደረግባቸው እንደነበርም አመልክተዋል። በመጨረሻም ምክንያቱ ባልታወቀና ባልተገለጸ መንገድ በስፍራቸው ሌላ ሰው ተሹሞ መገኘቱን ገልጸዋል። መልአከ ፀሐይ ቆሞስ አባ ወልደ ትንሳኤ አባተም ታሪካዊው ላሊበላ ቤተክርስቲያን በዩኔስኮ የተመዘገበ የዓለም ቅርስ ቢሆንም ለአደጋ የተጋለጠበት ሁኔታ መኖሩን አስረድተዋል። የውቅር አብያተ ክርስቲያናቱን ደህንነት ለመጠበቅ በሚል በመከላከያነት የተቀመጠው ብረት ከባድ በመሆኑ ጉዳት ያደርሳል በሚል ስጋት ያቀረቡት አቤቱታ ሰሚ አለማግኘቱንም ገልጸዋል። የሃይማኖቶቹ ጉባኤ በሚል የተዋቀረውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በአቡነ ማትያስ የሚመራው ኮሚቴ መንግስት እንዳዋቀረው የገለጹት ቆሞስ አባ ወልደ ትንሳኤ አባተ አመራሩን በትክክል የያዙት የፌዴራል ጉዳዮች ሚኒስትሩ ዶክተር ሽፈራው ተክለማርያም እንደነበሩ አሁን ደግሞ አቶ ካሳ ተክለ ብርሃን መሆናቸውን በመግለጽ ተቋሙ የመንግስት ጉዳይ አስፈጻሚ ነው ብለዋል። ይሄ የሃይማኖቶች ጉባኤ ይላል ኢትዮጵያ ላይ የተዋቀረ ነው። ህዝቡም እርግጠኛ እንዲሆን የሃይማኖቶች ጉባኤ ይሄንን ብሏል። የሃይማኖቶች ጉባኤ ያንን ተቋም ያው የሃይማኖት ጉባኤ ተቋም ይባላል። በሚዲያ ላይ ተሰማው ከሆነ ምናልባት ሰብሳቢዋ የኛ ቤተክርስቲያን ነችና ያንን ነገር ምናልባት ህዝቡም እንዲያውቀው ውስጡን መንፈሳዊ ሽፋን ነው እንጂ ያለው ውስጡ ድብቅ ዓላማ ያለው ተቋም ነው። የሃይማኖት ተቋም ዶክተር ሽፈራው ተክለማርያም ነው ያዋቀረው። ያንን ተቋም ዶክተር ሽፈራው ተክለማርያም ነው ያዋቀረው። በየአቅጣጫው ሰብሳቢያቸው እሱ ነው። ስለስሙ ሰብሳቢው ኢትዮጵያ ኦርቶዶክስ ይላል እንጂ ሰብሳቢው ፌዴራል ጉዳዮች ሚኒስቴር ነው። አሁን አቶ ካሳ ነው የሚሰበስባቸው። ዶክተር ሽፈራው ተክለማርያም ያዋቀረው ተቋም ነው ያና ሃይማኖቱ መመዝገብ አለባቸው። አንድ ጊዜ ሰብስቦ መመዝገብ አለባቸው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከማህበረ ቅዱሳንም ከጠቅላይ ቤተ ክህነትም ከሁሉም መመዝገብ አለባቸው ተብሎ ሲነሳ ከጠቅላይ ቤተ ክህነት የሄዱት እሺ ምናምን የሚል አቋም አነሱ። ከማህበረ ቅዱሳን ውስጥ የሄዱት ደግሞ ምን አሉ? ተመዝግበንስ ለስንት ዓመት በየስንት ዓመቱ ይታደሳል? በየ3 ዓመቱ ይታደሳል እውቅናው። ከዛስ በኋላ ከዛ ውጭ እውቅናው ይሰረዛል አሉ። 3000 ዓመት የኖረች ቤተክርስቲያን ነው እንዴ አንተ እውቅናችን የምትሰርዘው ብለው ጉባኤውን ረግጠውት ወጡ። በዛ ውጭ እስካሁን ሌሎች እንደተመዘገቡ ናቸው ወይም በውስጥ እንግዲህ በውስጥ ዘዴ አስመዝግበውት እንደሆነ አናውቅም እንጂ ካልተመዘገባቸው እውቅና ይሰረዛል ብለው ረግጠውት እንደወጡ አውቃለሁ። ግን ውስጡን አስመዝግበው ሊሆን ይችላል አቡነ ማትያስ እና ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቁልፍ ስፍራዎችን የተቆጣጠሩት የህዝባዊ ወያኔ ሓርነት ትግራይ ታጋዮች መሆናቸውን የገለጹት ቆሞስ አባ ወልደ ትንሳኤ አባተም ህዝቡን ለማሳሳት ለራሳቸው የክህነት ማዕረግ እንደተሰጣቸው አስረድተዋል። በሰሜን ጎንደር የነጻነት ኃይሎችን በህወሓት ወታደሮች ለማሳፈን የተሸረበው ሴራ መክሸፉን የኢሳት ምንጮች ገለጹ። በበለሳ ወረዳ አርባያ በተባለው አካባቢ ለነጻነት ኃይሎች ጥሪ በማድረግ ጥምረት እንዳይፈጠር በሚል መንግስት በተሰጠው ተልዕኮ አንድ የውስጥ ቅጥረኛ በርካታ በጎበዝ አለቆች የሚመሩ ታጣቂዎችን አሰባስቦ እንደነበር ለመረዳት ተችሏል። ይሁንና የነጻነት ኃይሎችን አሰባስቦ ለማስገደል የተሸረበው ሴራ ጠርጣራ በሆኑ አርበኞች ሊከሽፍ መቻሉን እነዚሁ የኢሳት ምንጮች ገልጸዋል። ምናላቸው ስማቸው ተጨማሪ ይዟል። በህወሓት ኢህአዴግ ተልእኮ የተሰጠው አንድ የውስጥ ቅጥረኛ የነጻነት ታጋይ የተበታተነውን ትግል አንድ ለማድረግ በሚል በተለያዩ አካባቢዎች የሚታገሉ የነጻነት ኃይሎች ጥር 28 2009 እሁድ እንዲሰባሰቡ ጥሪ ያደርጋል። ጥር 27 2009 ዓ.ም ቅዳሜ የነጻነት ኃይሎች በቦታው በመድረስ የሚሆነውን በመጠባበቅ ላይ ነበሩ። ታጋዩ በሙሉ ቡድኑ ተሰብስበን ከዛ ቦታ ተሰበስባቸዋለሁ እንገናኝ ብሎ ከወያኔ ጋር ጎኑን አስጠግቶ ነበር። አንድ ሻምበል ጦሩኝ የገባው እኔ በጎንደር ዙሪያም በደብረ ታቦርም በእንቃሽ በተለያዩ ቦታዎች አጠቃላይ ወዘተ በመሳሰሉት 17 ቡድኖችን ጥሪ አድርጌ አንድ የወጣውን ስራ ለመስራት ተግባር ሰጥቼ ለመመለስ ነው እጄ የነበረው። የውስጥ ቅጥረኛውም ከህወሓት ኢህአዴግ ባለስልጣናት በተለይም ከክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው
ከመከላከያ የኮር ደህንነት ኃላፊ ኮሎኔል ክንደያ፣ ከሰሜን ጎንደር ዞን ወታደራዊ እዝ ወይም ኮማንድ ፖስት አዛዥ ጀነራል አማርና ከአማራ ክልል አስተዳደርና ጸጥታ ቢሮ ኃላፊ አቶ ዘላለም ልጅ ዓለም ጋር በመመሳጠር ለነጻነት ኃይሎች የጦር መሳሪያና ጥይት እንደሚያድል አስመስሎ ይነግራቸዋል። በዚሁ ኦፕሬሽንም ከስብሰባው በኋላ የጦር መሳሪያ እንደሚታደላቸው ለነጻነት ኃይሎች ቢገለጽላቸውም መጀመሪያ ጠመንጃውና ጥይቱ ካልተሰጠን ስብሰባው አይጀመርም በማለታቸው የውስጥ ቅጥረኛው በዚሁ ለመስማማት ይገደዳል። እናም ከ3000 በላይ ጥይትና ከ10 ያላነሱ የጦር መሳሪያዎችን ለነጻነት ኃይሎች ያድላቸዋል። ይህም ቀደም ተብሎ የተጠነሰሰ ሴራ ስለነበር የህወሓት ወታደሮች በነጻነት ኃይሎች ተመሳሳይ ልብስ ለብሰው ከበባ ያደርጋሉ። ከዛ መከላከያ ሰራዊት መጣሳ እንዴት እንሰብሰብ ያልከው ስትራቴጂ ቦታ እንዴት ወታደር መጣሳ? ለስብሰባ የጠራህና ወይስ ለጦርነት ነው? ወታደር መጣሳ ስንለው አይ ለሆነ ስራ ነው የሚሆኑ ምንም አይደፍሩንም እያለ እኛን እነሱን እንዳንመታቸው ከለላ ሲያደርግላቸው ቆየ። ከዛ በኋላ ወታደሬ እንዳይዘናጋ ውጡና ቦታ ያዙ ብዬ አደራጀውና ዙሪያውን ጋራውን ከለልኩና ደህንነታችን ጠበቅነ። ጉዳዩ ያላማራቸው የነጻነት ኃይሎች ግን ድርጊቱን በመጠራጠራቸው ጥር 28 2009 እሁድ ዕለት ስብሰባው ከመጀመሩ በፊት የከበቧቸውን 4 ወታደሮች በመግደል መውጫቸውን ከከፈቱ በኋላ ከሌሎችም ወታደሮች ጋር ተኩስ ገጥመው ከተደገሰላቸው እልቂት ማምለጣቸውን የአካባቢው ምንጮች ለኢሳት ተናግረዋል። ውጊያውም ከቀኑ 8 ሰዓት እስከ 12 ሰዓት ድረስ መካሄዱ እየተነገረ ነው። ምንም ዙሪያውን አስከለለና ዙሪያውን ካስከለለን በኋላ በመትረየስ ድብደባ ውጊያ ከፈትነ። 8 ሰዓት የጀመርነው ውጊያ 12 ሰዓት ላይ አጠናቀቅነ። ከዛም ባሻገር አሁንም አልፎ አልፎ ከባድ መሳሪያ እየተሰማ እንደሆነና ጋራው አካባቢ ከባድ የመትረየስ ድምጽ እንደሚሰማ ምንጮቹ ገልጸዋል። በውጊያውም ከ18 በላይ ያገዛዙ ወታደሮች ሙትና ቁስለኛ ሆነዋል። በአፈና ኦፕሬሽኑ አለመሳካት የተበሳጩት የህወሓት ኢህአዴግ ባለስልጣናት በጎንደር ዙሪያ ወረዳ ማክሰኝት ላይ በመሰባሰብ ሴራው ለምን እንደከሸፈ በመነጋገር ሲጨቃጨቁ መዋላቸውን ያገኘነው መረጃ ያመለክታል። ሽንፈቱን ለማካካስና የነጻነት ኃይሎችን እንደገና ለማደንም ተጨማሪ 400 ወታደሮች ወደ በለሳ መላካቸውን ለማወቅ ተችሏል። የነጻነት ኃይሎቹ ግን የተሸረባባቸውን የአፈና ሴራ ካከሸፉ በኋላ ወደማይገኙበት በረሃ መግባታቸው ተነግሯል። ከነጻነት ታጋዮች በኩል ስለደረሰው ጉዳት የታወቀ ነገር የለም። የፌዴራሉ ከፍተኛው ፍርድ ቤት የአርበኞች ግንቦት 7ን ለመቀላቀል ወደ ኤርትራ ሲያቀኑ በቁጥጥር ስር ውለዋል የተባሉ 6 የአየር ኃይል አባላት ላይ ከ3 እስከ 10 ዓመት የሚደርስ ጽኑ እስራት አስተላለፈ። ከሳሽ አቃቤ ሕግ በሰኔ 2007 ዓ.ም ተከሳሾቹ የአየር ኃይልን በመክዳት ከአርበኞች ግንቦት 7 ጋር ለመቀላቀል ወደ ኤርትራ ሊያመሩ ሲሉ ባህር ዳርና ጎንደር ከተሞች ላይ እንደተያዙ በክሱ አመልክቶ እንደነበር ይታወሳል። ልዩ ጸጋይ ተጨማሪ ይዛለች። የፌዴራሉ ከፍተኛ ፍርድ ቤት የአርበኞች ግንቦት 7ን ለመቀላቀል ወደ ኤርትራ ሲያቀኑ በቁጥጥር ስር ውለዋል የተባሉ 6 የአየር ኃይል አባላት ላይ ከ3 እስከ 10 ዓመት የሚደርስ ጽኑ እስራት አስተላልፏል። ከሳሽ አቃቤ ሕግ በሰኔ 2007 ዓ.ም ተከሳሾቹ የአየር ኃይልን በመክዳት ከአርበኞች ግንቦት 7 ጋር ለመቀላቀል ወደ ኤርትራ ሊያመሩ ሲሉ ባህር ዳርና ጎንደር ከተሞች ላይ እንደተያዙ በክሱ አመልክቶ እንደነበር ይታወሳል። የቀድሞ አየር ኃይል አባላት ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል የማፍረስ ዓላማ ይዘው በሽብር ድርጅት ውስጥ አባል በመሆንና በሽብር ድርጊት ተግባር ላይ ለመሳተፍ በማሰባቸው የሚል ክስ አቅርቦ እንደነበረም በወቅቱ መዘገባችን አይዘነጋም። ይህንኑ የክስ ሁኔታ ሲመለከት የቆየው ፍርድ ቤቱ በ6 ተከሳሾች ላይ ከ3 ዓመት እስከ 10 ዓመት የሚደርስ ጽኑ እስራትን ማስተላለፉን ከሀገር ቤት የተገኘ መረጃ ያመለክታል። መቶ አለቃ ማስረሻ ሰጤ፣ መቶ አለቃ ብሩክ አጥናይ፣ መቶ አለቃ ዳንኤል ግርማ፣ መቶ አለቃ ገዛኸኝ ድረስ እንዲሁም አቶ ተስፋዬ ሸቴና አቶ ሰይፉ ግርማ 6ቱ ተከሳሾች ናቸው። ከአንደኛ እስከ 4ኛ ያሉት መቶ አለቃ ተከሳሾች በ10 ዓመት፣ 5ኛና 6ኛ ተከሳሾች ደግሞ በ3 ዓመት ከ6 ወር እስራት እንዲቀጡ ፍርድ ቤቱ መወሰኑ ታውቋል። ከተከሳሾች መካከል መቶ አለቃ ማስረሻ ሰጤና
ስድስተኛ ተከሳሽ ሰይፉ ግርማ በሐምሌ ወር በቂሊንጦ እስር ቤት ደርሶ ከነበረው የእሳት አደጋ እጃቸው አለበት ተብሎ ተደራራቢ ክስ ከተመሰረተባቸው በርካታ እስረኞች ጋር እንደሚገኙበት ለመረዳት ተችሏል። የፍርድ ውሳኔው ሰኞ በተላለፈ ወቅት አንደኛው ተከሳሽ ከግንቦት ወር 2008 ዓ.ም ጀምሮ በጨለማ ክፍል እንዲቆዩ መደረጋቸውን ከቤተሰቦቻቸው ጋርም ተገናኝተው እንደማያውቁ ለችሎቱ አስረድተዋል። ከዚህም በተጨማሪ በምርመራ ወቅት ከባድ ድብደባ ሲፈጸምባቸው መቆየቱንና ሌሎች የሰብአዊ መብት ጥሰቶች ሲፈጸምባቸው እንደነበረም አቤቱታቸውን አሰምተዋል። የኦሮሚያ ክልል ከሶማሌ ክልል ጋር በሚዋሰንበት ድንበር በቅርቡ ለሰዎች ሞት ምክንያት በሆነው ግጭት የመንግስት አካላት ተሳታፊ መሆናቸውን የኦሮሚያ ክልል መንግስት ገለጸ። የኦሮሚያ ፌዴራላዊ ኮንግረስ ኦፌኮ በፌዴራሉና በሶማሌ ክልል አስተዳደር ድጋፍ የሚደረግላቸው የመንግስት ታጣቂዎች በኦሮሞ ብሔር ተወላጆች ላይ ግድያና ዘረፋን እየፈጸሙ ናቸው ሲል ባለፈው ሳምንት መግለጫ ማውጣቱ ይታወሳል። ተጨማሪ ይዘናል መሳይ መኮንን። በአካባቢው በመንግስት ታጣቂዎች እየተፈጸመ ያለው እርምጃ ተጠናክሮ መቀጠሉን ያስታወቀው ፓርቲው ድርጊቱ የኦሮሚያ ክልል ይዞታን በመሃል ለመውሰድ የታለመ እንደነበርም አመልክቷል። በዚሁ የሁለቱ ክልሎች አጎራባች ወረዳዎች እየተካሄደ ስላለው ግጭት ምላሽ የሰጡ የኦሮሚያ ክልል ባለስልጣናት የመንግስት ኃላፊዎች በግጭቱ ሚና አላቸው ሲሉም በኦሮሞ ፌዴራሊስት ኮንግረስ የተሰጠውን መረጃ አረጋግጠዋል። ይሁንና የኦሮሚያ ክልል ባለስልጣናት የመንግስት አካላት በግጭቱ መሳተፋቸውን ይፋ ቢያደርጉም በአመራሮቹ ላይ የተወሰደ እርምጃ ይኑር አይኑር የሰጡት መረጃ የለም። የክልሉ የኮሚኒኬሽን ቢሮ ኃላፊ የሆኑት አቶ አዲሱ አረጋ በግጭቱ የሚሳተፉ የመንግስት መዋቅር ውስጥ የተሰገሰጉ እንዳሉ ሊታወቅ ይገባል ሲሉ በሳምንቱ መገባደጃ ለመንግስት መገናኛ ብዙሃን አስታውቀዋል። የክልሉ መንግስት በግጭቱ የሞቱ ሰዎች መኖራቸውንም ቢያረጋግጥም ቁጥራቸውን ከመግለጽ ግን ተቆጥበዋል። በአሁኑ ወቅትም በተለያዩ ወረዳዎች ተቀስቅሶ ያለው ግጭት እልባት ለመስጠት እንቅስቃሴ እየተደረገ መሆኑን አቶ አዲሱ አክለው ገልጸዋል። በሁለቱ ክልሎች ተቀስቅሶ የነበረን የይዞታ ይገባኛል ጥያቄ በ1997 ዓ.ም ህዝበ ውሳኔ ተካሂዶ እንደነበረ ያወሱት ኃላፊው የአስተዳደር ወሰን ማካለል ያልተደረገባቸው ቀበሌዎች የማካለል ስራ እንደሚካሄድባቸው ይፋ አድርገዋል። በ1997 ዓ.ም ተካሂዷል በተባለው ህዝበ ውሳኔ ሁሉም ወረዳዎች በምን ምክንያት የማካለል ስራ እንዳልተከናወነባቸው የክልሉ መንግስት የሰጠው ዝርዝር መረጃ የሌለ ሲሆን አዲስ የሚካሄደው የክልል ማዋሰን እርምጃ መቼ እንደሚጀመር የታወቀ ነገር የለም። የኦሮሞ ፌዴራሊስት ኮንግረስ በፌዴራልና በሶማሌ ክልል የመንግስት ታጣቂዎች እየተፈጸሙ ነው ያለው ግድያና ዘርፊያ አዲስ ስጋት ማሳደሩን ይገልጻል። በአዲስ አበባ ከተማ ነዋሪዎችን የቤት ችግር ይቀርፋሉ ተብለው ግንባታቸው የተጀመረ የጋራ መኖሪያ ቤቶች ፕሮጀክት ፋይናንስ ችግር እንዳጋጠማቸው ተገለጸ። የጋራ መኖሪያ ቤቶችን ግንባታ በማካሄድ ላይ የሚገኙ በሺዎች የሚቆጠሩ ኮንትራክተሮችና ዕቃ አቅራቢዎች ለሰሩት የስራ ክፍያ የተከፈላቸው ባለመሆኑ ችግር ውስጥ እንደሚገኙና ስራቸውን ማከናወን የማይችሉበት ደረጃ ላይ እየደረሱ መሆኑን እንዳስታወቁ ሪፖርተር ጋዜጣ በእሁድ እትሙ ዘግቧል። ተጨማሪ ይዘናል ልዩ ጸጋዬ። በአዲስ አበባ ከተማ የነዋሪዎችን የቤት ችግር ይቀርፋል ተብሎ ግንባታቸው የተጀመረ የጋራ መኖሪያ ቤት ፕሮጀክቶች የፋይናንስ ችግር እንዳጋጠማቸው ተገለጸ። የጋራ መኖሪያ ቤቶቹን ግንባታ በማካሄድ ላይ የሚገኙት በሺዎች የሚቆጠሩ ኮንትራክተሮችና ዕቃ አቅራቢዎች ለሰሩት ስራ ክፍያ እየተከፈላቸው ባለመሆኑ ችግር ውስጥ እንደሚገኙና ስራቸውንም ማከናወን የማይችሉበት ደረጃ ላይ እየደረሱ መሆኑን እንዳስታወቁ ሪፖርተር ጋዜጣ በእሁድ እትሙ ዘግቧል። የከተማ ልማትና ቤቶች ሚኒስቴር በበኩሉ በ20/80ና በ40/60 የቤቶች ግንባታ ላይ የተፈጠረው መስተጓጎል የኢትዮጵያ ንግድ ባንክ አዲስ አሰራር በመጀመሩ ምክንያት ነው ሲል ምላሽን ሰጥቷል። የስራ ተቋራጮች ለፈጸሙት ግንባታና ለተቀሩ ስራዎች ማስኬጃ ክፍያ እንዲፈጸምላቸው ጥያቄያቸውን ለሚመለከተው ክፍል ቢያቀርቡም የኢትዮጵያ ንግድ ባንክ ክፍያ መፈጸም ማቆሙ ተመልክቷል። በዚሁ ችግር የተነሳ በርካታ ሰራተኞች ደሞዝ እየተከፈላቸው እንዳልሆነና የግንባታ ሂደቱን መስተጓጎሉን ለመረዳት ተችሏል። የከተማዋ አስተዳደር በአዲስ አበባ ከተማ ያለውን የመኖሪያ ቤት ችግር ለመቅረፍ ከ3 ዓመት በፊት በ100 ሺህ የሚቆጠሩ ነዋሪዎችን መዝግቦ እንደነበር ይታወሳል። እነዚሁ ነዋሪዎች ቤቶቻቸውን ለማግኘት በመንግስት ባንኮች ቁጠባን ሲያካሂዱ የነበረ ሲሆን ቤት ፈላጊዎች የቤቱን ግንባታ መስተጓጎል ስጋት እንዳሳደረባቸው ሲገልጹ ቆይቷል። ከ2006 ዓ.ም ጀምሮ በ40/60 ፕሮግራም ግንባታቸው የተጀመሩ ከ37 ሺህ በላይ ቤቶች ግንባታቸው
በአማካኝ በ10 በመቶ ውስጥ መሆኑንም ለመረዳት ተችሏል። በርካታ ዓለም አቀፍ የፋይናንስ ተቋማት መንግስት አጋጥሞት ያለውን የፋይናንስና የውጭ ምንዛሬ ክምችት እጥረት በኢኮኖሚ እድገቱ ላይ ተጽዕኖ እያሳደረ እንደሆነም ሲገልጽ ቆይቷል። የሀገሪቱ የውጭ ንግድ ማሽቆልቆልና የዕዳ መጠን እየበዛ መምጣት ለተፈጠረው የፋይናንስ ቀውስ ዋነኛ ምክንያት ሆነው የተቀመጡ ሲሆን የዓለም ባንክ መንግስት የኢኮኖሚ ፖሊሲው ማሻሻያ ተግባራዊ እንዲያደርግ ሲያሳስብ ቆይቷል። በመጨረሻም የደቡብ ሱዳን አማጽያን በሳምንቱ መገባደጃ በግብጽ አየር ኃይል የአየር ጥቃት ተፈጽሞብናል ያሉትን ቅሬታ የግብጽ መንግስት አስተባበለ። ከደቡብ ሱዳን መንግስት ጋር በአለመግባባት ውስጥ የሚገኙት አማጽያን የግብጽ አየር ኃይል ከቀናት በፊት በዩኒቲ ግዛት በሚገኙ 3 ስፍራዎች የአየር ጥቃት ተፈጽሞብናል ሲሉ ቅሬታን ማቅረባቸውን ሮይተርስ ዘግቧል። ህይወት ፈለቀ ተጨማሪ ይዛለች። ባለፈው ወር በግብጽ ጉብኝት ያደረጉት የደቡብ ሱዳን ፕሬዝዳንት ሳልቫኪር ከግብጽ መንግስት ጋር የተለያዩ ስምምነቶችን ደርሰው እንደነበረ በስፋት መዘገቡ ይታወሳል። ሁለቱ መሪዎች ያደረጉት ምክክር ከደቡብ ሱዳን አማጽያን በተጨማሪ በኢትዮጵያ መንግስት ላይ ስጋትን አሳድሮ እንደነበረም የሀገሪቱ መገናኛ ብዙሃን ዘግበዋል። ይሁንና የደቡብ ሱዳን ባለስልጣናት ጉብኝቱ የኢትዮጵያ ጥቅምን የሚጎዳ አይደለም ሲሉ ይፋዊ ማስተባበያ ሰጥተዋል። የደቡብ ሱዳን አማጽያን ሁለቱ መሪዎች ለ2 ቀን ባካሄዱት ምክክር የደቡብ ሱዳን አማጽያን በጋራ ለማጥቃት ስምምነት አድርገው እንደነበረም በቅርቡ አስታውቀዋል። ይህንኑ ቅሬታ ተከትሎ የአማጺ ቡድኑ ከቀናት በፊት የግብጽ አየር ኃይል የአየር ጥቃት ተፈጽሞብናል ሲሉ ቅሬታን ያቀረቡ ሲሆን የግብጽ መንግስት በበኩሉ በአማጽያኑ ላይ የተፈጸመ ጥቃት እንደሌለ ማስተባበያ መስጠቱን አልመስሪ የተሰኘ ጋዜጣ ዘግቧል። የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አህመድ አቡ ዘይድ ሀገራቸው በሌላ ሀገር ውስጥ ጉዳይ ጣልቃ እንደማትገባና አማጽያን ቡድን ያቀረቡት ስሞታም መሰረት የሌለው ነው ሲሉ ለመገናኛ ብዙሃን ገልጸዋል። የደቡብ ሱዳን መንግስትና አማጽያን ቡድኑ ባለፈው ዓመት የጋራ ብሔራዊ የሽግግር መንግስት ለማቋቋም ስምምነት ቢደርሱም ብዙም ሳይቆይ ግጭት መቀስቀሱ ይታወሳል። መቀመጫውን በአዲስ አበባ አድርገው የነበሩት የአማጽያን ቡድን ኃላፊ ሪክ ማቸር በተደረሰው ስምምነት መሰረት የምክትል ፕሬዝዳንትነት ስልጣን ቢሰጣቸውም የተፈጠረውን አለመግባባት ተከትሎ ማቸር ከሀገሪቱ መኮብለላቸው ይታወቃል። የደቡብ ሱዳንና የኢትዮጵያ መንግስት ከወራት በፊት አንደኛው የሌላኛውን ሀገር አማጺ ላለመደገፍ ያደረጉትን መግባባት ተከትሎ ኢትዮጵያ ሪክ ማቸር ወደ ኢትዮጵያ ተመልሰው እንዳይገቡ እገዳን ጥላ ትገኛለች። ተመልካቾቻችንና አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ኢሳትን በመደገፍ አጋር እንዲሆኑ ጥሪ እናቀርባለን። መልካም ጊዜ